በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምኩራብ የዐቢይ ጾም ሦስተኛ ሳምንት በኦርቶዶክስ ተዋሕዶ ቤተክርስቲያን ሦስተኛው የዐቢይ ጾም ሳምንት ምኩራብ ይባላል። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ መሄዱን በቤተ መቅደሱ የማይገባ ንግድ ያደርጉ የነበሩትን የአባቴን ቤት የንግድ ቤት አታደርጉ ብሎ መገሰጹን ልበ አምላክ ክቡር ዳዊት አስቀድሞ በትንቢት የቤትህ ቅናት በላኝ በማለት የተናገረው እንደ ተፈጸመ የሚታሰብበትና የሚተነተንበት ዕለት ነው። በዚህ ሦስተኛ ሰንበት ምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ ድውያነ ሥጋን በትምህርቱ ድውያነ ነፍስን በተአምራቱ ሲፈውስ በምኩራብ እየተገኘ የፈጸመውን የማዳን ሥራ በሕሊና እያሳሰበ የሚያስተምር ሦስተኛ ሳምንት ነው። ትምህርቱንም እንደሚከተለው እንመለከታለን። የምኩራብ ቀጥተኛ ፍቺው ኮረብታ፣ ተራራ የሚያህል ታላቅ ሕንፃ፣ ሰቀላ መሰል አዳራሽ ሲሆን የአይሁድ መካነ ጸሎት ወይም ቤተ መቅደስ በመሆን ያገለግል ነበር። በብሉይ ኪዳን አይሁድ ምኩራብ ነበራቸው። ምኩራብ የአይሁድ ቤተ ጸሎት ነው። ከ10 በላይ አይሁዳውያን ወይም ባለትዳር አይሁድ በአንድ መንደር ካሉ ምኩራብ እንዲሰራላቸው የአይሁድ ሕግ ያዛል። በምኩራብ አይሁድ ይጸልያሉ፣ ይማራሉ፣ ያስተምራሉ፣ በአጠቃላይም ሥርዓት አምልኮን ይፈጽማሉ። ምኩራብ በዘመነ ብሉይ በብሉይ ኪዳን ዘመን በኢየሩሳሌም የአይሁድ ቤተ መቅደስ ነበራቸው። ናቡከደነጾር ኢየሩሳሌምን በወረረ ጊዜ ግን ቤተ መቅደሱን አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ከዚህ ጊዜ ጀምሮ አይሁድ የሚኖሩባቸው ስፍራዎች ሁሉ ለጸሎት ቤት ይሰሩ ነበር። በምኩራብ ውስጥም የሕግ መጻሕፍትንና በነቢያት የተጻፉ ጽሑፎችን በብራና ጥቅልል ይገኛሉ። ምዕመኑ እንዲሰማቸው እንደ መድረክ ባለ ቦታ ላይ ካህናትና መምህራን ቆመው መጻሕፍትን ያነባሉ፣ ቃለ እግዚአብሔርንም ያስተምሩም ነበር። ምኩራብን የሚመሩት አለቆች ጥፋተኛ ሰው ሲገኝ በመግረፍ ወይም ከምኩራብ በማስወጣት ሊቀጡ ሥልጣን ነበራቸው። አገልጋይ ወይም የሚራዱ ወጣቶችም ልጆችን በማስተማር ጥቅሎችን በማቅረብ በተጨማሪም የአለቆችን ትእዛዝ በመፈጸም ያገለግላሉ። በየሰንበቱም ሕዝብ ሁሉ በምኩራብ ተሰብስበው አምልኮታቸውን ይፈጽሙ ነበር። ጌታችን በምኩራብ ጌታችን ኢየሱስ ክርስቶስ በጥምቀቱና በቃና ዘገሊላ ተአምራቱን አምላክነቱን ገልጦ ሕዝቡን ማስተማር ከመጀመሩ በፊት በነበሩት 30 ዓመታት በተደጋጋሚ ወደ ቤተ መቅደስ መጥቷል። ከእነዚህም መካከል በሥርዓተ ኦሪት መሠረት በተወለደ በ40ኛው ቀን ወደ ቤተ መቅደስ መምጣቱን፣ 12 ዓመት በሆነው ጊዜ ከዮሴፍና ከእመቤታችን ጋር ለበዓል ወደ ኢየሩሳሌም ሲሄዱ ከእነርሱ ተለይቶ ወደ ቤተ መቅደስ በመሄድ የኦሪት ሊቃውንትን ሲጠይቃቸውና ሲሰማቸው ነበር። በእነዚህ ጊዜያት ወደ ቤተ መቅደስ ሲመጣ አገልጋዮቹ በሥጋዊ ፍላጎታቸው ምክንያት በቤተ መቅደሱ የማይገባ ሥራ እየሠሩ ቢያይም አምላክነቱን ገልጦ የሚያስተምርበት የሚገሥጽበት ጊዜ አልደረሰምና በዝምታ አልፏቸው ነበር። ጊዜው በደረሰ ጊዜ ሊቃናት አይሁድ ባለመታዘዝ ያረከሱትን መቅደስ ያነጻ ዘንድ መጣ። መሥዋዕተ ኦሪት ይሰዋበት የነበረውን ቤተ መቅደስ ያነጻው ጌታ ራሱን የአዲስ ኪዳን መሥዋዕት አድርጎ አቅርቧልና ኃላፊ ጠፊ የሆነውን የብሉይ ኪዳን የመሥዋዕት እንስሳት ከቤተ መቅደስ አስወጣ። አባ ሕርያቆስ በቅዳሴ ማርያም ድርሰቱ አማናዊ የአዲስ ኪዳን መሥዋዕት የሆነ የጌታችንን ቅዱስ ሥጋና ክቡር ደም ከብሉይ ኪዳን መሥዋዕት ጋር በማነጻጸር እንደሚከተለው ገልጾታል።
በበግ በጊደርና በላም ደም እንደነበረው እንደ ቀደሙት አባቶች መሥዋዕት አይደለም፣ እሳት ነው እንጂ ፈቃዱን ለሚሰሩ ልቦናቸውን ላቀኑ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ለአመፀኞች ሰዎች የሚበላ እሳት ነው እንዳለ የብሉይ ኪዳንን መሥዋዕት አሳልፎ ራሱን ለዓለም ቤዛ አድርጎ የሰጠ ጌታ የአይሁድ አለቆች በገንዘብ ወዳድነት መሥዋዕቱን ወዳቃለሉበት ቤተ መቅደስ በመምጣት ቤተ መቅደስን አነጻ። ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲመጣ በቤተ መቅደሱ የሚሸጡ የሚለወጡ ሰዎችንና የሚሸጡ የሚለወጡ እንስሳትን አገኘ። የሚሸጡ እንስሳት እንደ ብሉይ ኪዳን ሥርዓት ለኃጢአት ማስተሰሪያ መሥዋዕትነትን የሚቀርቡ ነበሩ። የካህናት አለቆችና ግብረ አበሮቻቸው በቤተ መቅደሱ የሚሸጡትን እንስሳት ለመሥዋዕትነት ብቁ መሆናቸውን የሚያሳይ ማስረጃ በመስጠት በምትኩ ገንዘብ እየተቀበሉ አገልግሎቱን መልኩን ቀይሮ ንግድ ሆኖ ነበር። ለመሥዋዕት የሚሆኑትን እንስሳት የሚሸጡት ሰዎችም ስለሚያገኙት ትርፍ እንጂ ስለ መሥዋዕቱ ንጽሕና አልነበረም። ከጌታ የሚገኝ ሰማያዊ ጸጋን በመሸጥና በመለወጥ የሚያገኙት ትርፍ የቀየሩ ነበሩ። ቅዱስ አምብሮስ በትርጓሜው እንደገለጠው በሬዎችን ይሸጡ የነበሩት ሰዎች የእግዚአብሔር ቃል ለሥጋ ክብርና ጥቅም ሲሉ የሚያስተምሩ ምንደኛ አገልጋዮችን ይመስላሉ። በጎችን ይሸጡ የነበሩት ሰዎች መልካም ነገርን ለውዳሴ ከንቱ ሲሉ የሚያደርጉ ጌታችን ዋጋቸውን በምድር ተቀብለዋል ያላቸውን ከንቱ ውዳሴ ፈላጊዎች ይመስላሉ እንዲል። ከላይ በተገለጸው መልኩ ቤተ መቅደሱ የንግድ ቦታ ሆኖ ነበር። ሊቃነ ካህናቱን የጥቅም ተካፋይ ስለነበሩ የሚመክርና የሚገስጽ አልነበረም። ስለሆነም ጌታችን የሚሸጡና የሚለወጡትን ካስወጣ በኋላ የአባቴን ቤት የንግድ ቤት አታደርጉት አላቸው። በዚህም አምላክ ወልድ አምላክነቱን ገለጠ። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ መሄዱን፣ በቤተ መቅደሱ የማይገባ ንግድ ያደርጉ በምኵራብ ይሸጡ ይለወጡ የነበሩትን የገሰጸበት፣ ቤተ መቅደሱን የከብት መንጃ የወርቅ መነገጃ ያደረጉ ሰዎችን ከነሸቀጣቸው የአባቴን ቤት የንግድ ቤት አታድርጉ በማለት ከቤተ መቅደስ ያስወጣበት፣ ቤተ መቅደስ የእግዚአብሔር ማደሪያ፣ የመሥዋዕቱ መክበሪያ፣ የጸሎት ስፍራ፣ ምስባከ ቅዱሳን መሆኗን ያስተማረበት ዕለት ነው። ዛሬም በአማናዊት ቅድስት ቤተ ክርስቲያን ሥጋዊ ነገር ብቻ ገዝፎባቸው ቤተ መቅደሱን ለንግድ ንዋያተ ቅድሳትን ለትርፍ ብቻ አሳልፈው የሚሸጡ የሚለውጡ፣ ለክስ የሚፋጠኑ፣ ከምኵራብ ያልወጡ፣ የበጎችን እረኛ አሳልፈው የሚሰጡ እንዳሉ ግልጽ ነው። ጌታችን የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል እንዲል ከሚመጣው ጅራፍ ለመዳን እምነት ከተግባር ይዞ መገኘት ያስፈልጋል። ሐዋርያው ቅዱስ ያዕቆብ በመልእክቱ ወንድሞቻችን ሆይ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? በውኑ እምነቱ ልታድነው ትችላለችን? ከወንድሞቻችን ወይም ከእህቶቻችን የታረዙ ወይም የዕለት ምግባቸውን ያጡ ቢኖሩ ከእናንተ አንዱ እንዲሁም እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው እንዳለ ሥራዎችን እግዚአብሔርን የሚያስደስት ምን አለበት? አገልግሎታችን ለጽድቅና ለበረከት እንጂ ለገንዘብ፣ ለዝና፣ ለታይታ፣ ለከንቱ ውዳሴ መሆን የለበትም። ወስብሐት ለእግዚአብሔር።